በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። በዚህ ውስጥ ማያቀኝ ሰው ይኖራል ብዬ አላስብም። ምናልባት ካላችሁ የኔ ስም ሰባኪ አበራ አየለ ይባላል። ተወልጄ ያደግኩት ቦለጋ ሱባ ቃለ ሕይወት ቤተክርስቲያን ወላይታ ነው። እግዚአብሔር ለእኔ አንድ ሚስት ሰጠኝ። 24 ዓመት አብሬ ኖር ያለው እጅግ ደስ ብሎኛል። ሁለት ልጆች አሉን። ታላቁ ልጄ ዊሊያም ኬሪ አበራ ይባላል። ቫንኪቨር ዋሽንግተን ስቴት ነው ያለው። ዕድሜው 20 ዓመቱ ነው። ሁለተኛው ልጄ ስሙ ፐርቬዝ መሲ አበራ ሮያል ብሪቲሽ ኢንተርናሽናል ስኩል እዚህ ካይሮ ይማራል። ዕድሜው 17 ዓመቱ ነው። እኔና ባለቤቴ በኢትዮጵያ ምድር በሐመር በባና በፀማይ ከወንድሜ ይኸው ከሰማያት ጉድኖ ጋር እንደገና በቦረና ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለን ወንጌል ሰብከናል። በመካከለኛው ኢትዮጵያ በአርሲ ክፍለ ሀገር አርዳይታ ላይ ኢየሱስ ያድናል ብለን ሰብከናል። በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ አሶሳ ላይ የመጀመሪያውን ቃለ ሕይወት ቤተክርስቲያን በመብራት ኃይል ግቢ የጀመርን እኛ ነበር። አሁን አሶሳ ላይ ቃለ ሕይወት ቁጥር 1 2 3 አለ ሲባል ጌታ ሆይ እንዴት ትወስደናለህ እያልን እየጸለይን ነው ያለ ነው። ከዛ ቤተ ክርስቲያናችን ወደ ኢስላሚክ ሪፐብሊክ ኦፍ ፓኪስታን ሀገር ልካን from the foothill of Himalayas mountain to the Indian Ocean, from Iranian border to Indian border 200 ሚሊዮን ፓኪስታኒ ሙስሊሞች መካከል ኢየሱስ ክርስቶስ ሰው ብቻ ሳይሆን አምላክ ነው ብለን 5 ዓመት አገልግለናል። የፓኪስታኒ ቸርቾችን ፑንጃቢ ቸርቾችን ለሚሽን አገልግሎት ቅስቀሳ አርገን ሚስዮናውያንን ወንጌል ባልደረሰባቸው ብሔር ብሔረሰቦች ፓኪስታኒ ቸርቾች ከጸሎታቸውና ከገንዘባቸው ጋር ልከዋል። አፍጋኒስታን ላይ ካንዳሃር የሚባል ቦታ ከላሆር ሙሉ ወንጌል ቸርች ከገንዘቧ ከጸሎቷ ጋር ስትሸኝ አይተናል። በደቡብ ፑንጃብ ማርዋሪ ህዝብ መካከል 33 የቤት ለቤት ቤተ ክርስቲያናት በእኛ ጊዜ ተመስርተዋል። ከእኛ በኋላ ወንድማችን ሙልጌታ አንግሶና ባለቤቱ ዘሪቱ ናስር ከሆሳና ወንድማችን ዘለቀ ኦልከሞና ባለቤቱ ከበቦች ዘውዴ ሄደው ባገለገሉት አገልግሎት አምዲሁን እና ባለቤቱ ማርታ አየለ ከአዲስ አበባ እንደገና ወንድማችን አባይነ አህመድ እና ሂሩት ባገለገሉት አሁን 75 ኤስአይም ሬጂስተርድ ሃውስ ቸርችስ አሉ። ቁጥሩ እየጨመረ ነው። ኢየሱስ ጌታ ነው። ወደ ሂንድ ነበር መሄድ የፈለግነው። እግዚአብሔር ዓመት ሙሉ ጠብቀን በር ዘጋ። to the People's Republic of China ሄድን። ሲአን ከተማ ተማሪ ሆነን በሻንሃይ በሄቤ በሁቤ በአንሁዌ በሲያማን በሸንጀን በቻይና ከተሞችና ገጠሮች ሁሉ ዞረን የቻይናን ቤተ ክርስቲያን ለግሎባል ሚሽን አገልግሎት ቀስቅሰናል። በአሁኑ ጊዜ የቻይና ቤተ ክርስቲያን ሚስዮናውያንን በካዛክስታን በታጂክስታን በኡዝቤኪስታን በዮርዳኖስ እዚህ ግብፅ ሀገር ራሱ 60 የቤተ ክርስቲያን ሚስዮናውያን አሉ። በኢትዮጵያ በዓለም ሁሉ ልከዋል። እኛ ባለንበት ቤት ዩኒቨርሲቲ ተማሪዎችን ቻይናዊን ከሰበካቸው የቻይና መንግስት ያስራል፣ ያባራል። ግን ውጪ ዜጋን እንደፈለክ መስበክ ትችላለህ። አገልግለን ኮሪያውያን ከዌስት አፍሪካ ከቤኒን የአውሮፓ ጣሊያናውያን ሂንዳውያን ኢየሱስን እንደ ግል አዳኛቸው አድርገው ተቀብለው ደቀ መዝሙርነት ትምህርት ጨርሰው በእኛ ቤተ ክርስቲያን ሲጠመቁ አይተናል። 8 ዓመት በቻይና አገር አገልግለናል። አሁን ወደዚህ ወደ ኢስላሚክ ሪፐብሊክ ኦፍ ኢጅፕት ከመጣን 1 ዓመት ተኩል ሆኖናል። ክብር ለጌታ ይሁን። እኔ አሁን ለእናንተ የማካፍለው መልእክት እዚህ ያላችሁ ብዙዎቻችሁን አይመለከትም። ዳዲ እዚህ አሉ። ጋሽ ዋጃን ረጅም ጊዜ አላገኘዋቸው፣ ዛሬ አግኝቻቸዋለሁ። ለሳቸውና ለሀብታሙ ለወንድሜ ለፓስተር ሀብታሙ ነው። እነሱም ሁለቱም ብቻ ሰብካለሁ። ሌሎቻችሁ ዝም ብላችሁ ቁጭ ብላችሁ ስሙ። መልእክቱ አይመለከታችሁም እናንተን። 2 ሰውን ብቻ ዛሬ ሰብኬ ይጨርሳለሁ። ሀብቴ አንተ እኔን አግዘኝ። መሳፍንት ምዕራፍ 8 ቁጥር 4 እና 5 ምን ይላለኛ? አንብብልን። ምን መጽሐፍ ነው ያልከኝ? መሳፍንት ምዕራፍ 8 ቁጥር 4 እና 5ን አንብብልን። 8 4 እና 5 ትንሽ ታገሰኝ እስከማወጣ። እሺ እታገሳለሁ።
ትዕግስት ለእኔ ከባድ ነው፣ ግን እንደምንም እሞክራለሁ። እሺ መጽሐፈ መጽሐፍ መጽሐፈ መሳፍንት ምዕራፍ 8 ቁጥር 4 እና 5 አነባለሁ። የቀድሞ ትርጉም ነው። ጌዲዮንም እሺ ከ300 ሰዎች ጋር ወደ ዮርዳኖስ ደርሶ ተሻገረ። ምንም እንኳን ቢደክሙ ያሳድዱ ነበር። የሶኮትንም ሰዎች የሚዲያምንም ነገስታት ዛባሄልንና ስልማንን ሳሳድድ ደክመዋልና እኔን ለተከተሉ ሕዝብ እንጀራ እባካችሁ ስጡ አላቸው። ጌታ ይባርክ። ዛሬ ማካፈል የሚፈልገው የመልእክት ርዕስ እንጀራ እባካችሁ ስጧቸው ይላል። ይሄ የመልእክት ርዕስ ነው። ማን ነው እንጀራ ጠያቂው? ማን ነው እንጀራ ተጠያቂው? እንጀራውስ ተሰጠ ወይ? እንጀራው ስላልተሰጠ ምንድን ነው የተደረገው ነገር? እነዚህን ጥያቄዎች እንመልሳለን። ከመመለሳችን በፊት አውዱ ምን ይመስላል፣ በምን አይነት አውድ ነው ይሄ የተጻፈው የሚለውን ትንሽ እሱን ማየት ይጠቅማል። መሳፍንት ምዕራፍ 6 ቁጥር 2 ላይ 7 ዓመት ሙሉ እስራኤል በሚዲያም እጅ የወደቀበት ጊዜ ነበር። ጊዜው ከሚዲያም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ቆፍረው የተደበቁበት ጊዜ ነበር። ጊዜው ቁጥር 3 ላይ ስናይ ከምስራቅ እየመጡ የምድርን ቡቃያ እስከ ጋዛ ድረስ ያጠፉ ነበር ይላል። ጋዛ እዚህ ቅርብ ነው። እኛ እዚህ ማዶ ከሱኮት ሰከር ወደዛ በኩል ነው ያለው። እስከዛ ድረስ እስከ ሜዲትራኒያን ባህር እየመጡ ያጠፉ ነበር። በግ ወይም በሬ ወይ አህያ ለእስራኤል አይተውላቸውም ነበር ይላል። ከሚዲያም የተነሳ የእስራኤል ልጆች እጅግ ተጠቁ ይላል። በጣም አሳዛኝ ቃል። ታላቁ የእግዚአብሔር ሕዝብ በጠላት የተጠቃበት ጊዜ ነበር ጊዜው። በዚህ አይነት ጊዜ ውስጥ ቁጥር 11 እና 13 ስታነቡ መልአኩ ከሰማይ መጥቶ በአድባር ዛፍ በታች ተቀምጦ ጌዲዮንን እንዲህ አለው፣ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው። ጌዲዮን አላለም፣ ግን እኔ ማስበው ጌታዬ ተሳስተሃል፣ የመጣኸው ምናልባት ሌላ ሰው ጋር ሊሆን ይችላል፣ እኔ ጋር አይመስለኝም። ምኑን ኃያል ነኝ እኔ? ለራሴ ከሚዲያም ተደብቄ በወይን መጥመቂያ ውስጥ እያየኸኝ ተደብቄ እኔ አም ካዋርድ ፐርሰን እንዲህ ፈሪ ሆኜ ለነፍሴ የተጠበቁትን እኔን ኃያል ትላለ? ኃያል እኮ ግንባር ላይ ደረቱን አውጥቶ የሚጋፈጥ ነው። እኔ ተደብቄ ያለው እንዴት እኔን ኃያል ትለኛለ? እግዚአብሔር ከኛ ጋር ከሆነ ይሄ ነገር ሁሉ እኛን ለምን ደረሰ? እንዴት የጠላት መጫወቻ ሆንን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ታምራቱ ወዴት ነው? ወዴት ነው ታምራቱ? የአባቶቻችን አምላክ እግዚአብሔር ወዴት ነው? የአባባ ወንዳሮ አምላክ፣ የአባ ጎሌ አምላክ፣ የአባ ሰብሮ አምላክ፣ የአባ ሽጉጤ አምላክ፣ የአባባ ማሄ አምላክ፣ የአባባ ኤካሶ አምላክ እግዚአብሔር ወዴት ነው? ታምራቱስ የት አለ? እኔን ካዋርድ የሆንኩትን እዚህ በወይን መጥመቂያ ውስጥ ተደብቄ ያለሁት እኔን ኃያል ትለኛለ ያለ ይመስለኛል። ደስ የሚል ቃል ቁጥር 14 ላይ አለ። እግዚአብሔርም ወደ እርሱ ዘወር ብሎ ይላል። በጌታ በኢየሱስም እግዚአብሔር ወደ እናንተ ዘወር ይበል። ወደ ልጆቻችሁ፣ ወደ አገልግሎታችሁ፣ ወደ ህይወታችሁ በኢየሱስም ዘወር ይበል። ወደ ቃለ ሕይወት ቤተ ክርስቲያን ግላጠት በችላገሬ ለኢትዮጵያ በኢየሱስም እግዚአብሔር ዘወር ይበል። ዘወር ብሎ ይላል። ነፍሴ ረካ ይህን ቃል እኔ ሳይ እንዲህ አለው፣ በዚህ በጉልበቴ ሂድ አለው። ሌላ አያስፈልግህም።
በዚህ ባለህ ነገር ኒዮ ዲያሪን ወላይታ ሰው እንዲህ ኒዮ ዲያሪን ባለህ ነገር በጉልበቴ ሂድ፣ እስራኤልን ከሚዲያም እጅ አድናለሁ፣ አድን ዘንድ ነው እልካለሁ አለው። እልካለሁ። እንግዲህ በዚህ ቃል መሰረት ጌዲዮን በእግዚአብሔር ተልኮ እስራኤልን ለማዳን የወጣ ሰው ነው ማለት ነው። ይዞ የወጣው አርሚው ፕሮፖርሽኔት አይደለም። it wasn't a proportionate army። እስቲ ጌዲዮን ስንት ሰው ይዞ ነው የወጣው? ሀብቴ ምዕራፍ 7 ቁጥር 8ን አንብብልልኛ። ስንት ሰው ይዞ ነው የወጣው? እኛ ማወቅ አለብን። ምዕራፍ 7 ቁጥር 8 ላይ 7 ቁጥር 8 ላይ የእግዚአብሔር ቃል የሕዝቡንም ስንቅና ቀንደ መለከት በእጃቸው ወሰዱ፣ የቀሩትንም የእስራኤል ሰዎች ሁሉ ወደ ድንኳናቸው ሰደዷቸው። 300 ሰዎች ግን በእርሱ ዘንድ ጠበቃቸው። የሚዲያምም ሰፈር ከእርሱ በታች በሸለቆ ውስጥ ነበረ ይላል። ስለዚህ የጌዲዮን አርሚ ስንት ነው ማለት ነው? 300 ሰው ይዘው at the same time ጠላት the opponents ስንት ናቸው? እነሱም ብናቅ 8 ቁጥር 10ን አንብብልን። 8 10 ምዕራፍ 8 ቁጥር 10 አንተም ለመውረድ ብትፈራ አንተ ምዕራፍ 8 ቁጥር 10 ነው ያልከኝ? አዎ። እሺ ምዕራፍ 8 ቁጥር 10 ዛባሄልና ስልማንም ከሰራዊቶቻቸው ጋር በቀርቀር ነበሩ። ሰይፍ የሚመዙ 120,000 ሰዎች ወድቀው 120,000 ሰዎች ከምስራቅ ሰዎች ሰራዊት ሁሉ የቀሩ 15,000 ያህል ሰዎች ነበሩ። 15,000 ሰዎች 120,000 ሲደመር 15,000 ስንት ነው? 135,000 135,000 ሰው 300 ሰውን ይዞ ከ3,000 ሰው ጋር መዋጋትም ከባድ ነው አይደለም? 3,000 ሰውን ለመቅጠም አይደለም የወጣው፣ 30,000ም አይደለም፣ 135,000 ሰራዊትን ለመዋጋት ወጣ። በእግዚአብሔር ተልኮ እስራኤልን ወክሎ 300 ሰውን ብቻ ይዞ ይህንን ኃያል ሰራዊት ለመዋጋት የወጣው ጌዲዮን እንጀራ ተቸገረ። እንጀራ ተቸገረ። ምዕራፍ 8 ቁጥር 5 ላይ ቅድም ሀብቴ ባነብ የሚዲያም ነገስታት ዛብሄልንና ስልማናን ሳሳድድ ደክመዋልና እኔን ለተከተሉ ህዝብ እንጀራ እባካችሁ the word እባካችሁ it tells you what he was begging። እባካችሁ የሚለው ወርድ ምንድነው? he was begging። እንጀራ ስጡ። እንጀራ ይለምን ነበር። ማንን ነበር የጠየቀው? ምዕራፍ 8 ቁጥር 6 እና 8 ላይ የሱኮትን አለቆችና የጵኒኤል ሰዎች የሱኮት አለቆችና የጵኒኤል ሰዎች ማን ናቸው? who are they? ማን ናቸው? እነዚህ ሰዎች ከ12ቱ የእስራኤል ነገዶች ውስጥ ጋዳውያን የሚባሉ ናቸው። they were the Gadites። ጌዲዮን እየተዋጋ ያለው የነሱንም ጦርነት ጭምር ነው ማለት ነው። እነዚህ የሱኮት አለቆችና የጵኒኤል ሰዎች ራሳቸው ወደ ግንባር መሄድና ከሚዲያም ጋር መዋጋት የነበረባቸው ሰዎች ነበሩ። እንኳን ግንባር ሄደው መዋጋት እነሱን ወክለው እግዚአብሔርን ታዘው በውጊያ ግንባር እየተፋለሙ ላሉት ለጌዲዮንና ለሰራዊቱ እንጀራ ከለከሉ። እንኳን ሄደው መዋጋት እንጀራን ከለከሉ። እባካችሁ he was begging ከለከሉ። ቁጥር 4 ላይ እኛ እኮ ዮርዳኖስን ተሻግረናል አሉ። ዮርዳኖስን ተሻግረናል፣ ግንባር ላይ ነን፣ ከጠላት ጋር እየተፋለም ልንሄድ እየተዘጋጀን አይደለም። we are already in the field, in the battleground። በባትል ግራውንድ ነን ያለ ነው። እባካችሁ ሰራዊት ደክመዋል፣ እንጀራ ስጡ ብሎ ለመነ። ጌዲዮን ለምኖ ከለከለ።
እንደዚህ የሚለው ቃል ቁጥር 11 ላይ ነው ያለው። ምን ይላል? ጌዲዮን ግን በኖባህና በዮግባ በምስራቅ በኩል ወጣ ይላል። ኦሶኒ ወገለታ ጌዲዮን ግን ምን ሆነ ይላል? ወጣ ይላል። ሃሌሉያ ይላል። እኔ ጌዲዮን እንጀራ ስለተከለከለ ተመለሰ ተብሎ አልተጻፈም። ጌዲዮን እነዚህ የሱኮት ሰዎች እንጀራ ስለከለከሉ ተሸነፈ ተብሎ አልተጻፈም። ወጣ ተብሎ ተጽፏል። ያ ምን ያሳያል? እንጀራ አስፈላጊ ነገር ቢሆንም ውጊያው በእንጀራ ብቻ እንዳልሆነ ያሳያል። በማቴዎስ ወንጌል ምዕራፍ 4 ቁጥር 4 መሰረት ሰው በሕይወት የሚኖረው በእንጀራ ብቻ ስላልሆነ ይላል ቃሉ፣ ያለ እንጀራም መውጣት ተቻለ። በምስራቅ በኩል ወጣ ይላል። የምዕራቡ በር ቢዘጋ፣ የሰሜኑ በር ቢዘጋ፣ የደቡቡ በር ቢዘጋ፣ የምስራቁን በር እግዚአብሔር ከፈተ። ጌዲዮን ወጣ ይላል። በኢየሱስ ስም ለእናንተ መውጣት ይሁን፣ ለእናንተ መውጣት ይሁን። በእንጀራ ምክንያት እዚህ ያላችሁ ሚስዮናውያን ወንድሞቼ፣ ከኔ ጋር ግንባር ላይ ያላችሁ ለገ ሰማያት ብርሃኑ በጌታ ኢየሱስ መውጣት ይሁን። እንጀራ ስለተከለከለ ወደ ቤት ተመለሰ ተብለዋል። ጌዲዮን ምን ሆነ? ወጣ ይላል። ለምን? የእግዚአብሔርን ጦርነት ለመዋጋት። ቁጥር 4 ላይ ምንም እንኳን ቢደክሙ ያሳድዱ ነበር ይላል። they were so exhausted, they were so tired፣ ግን ምን ያደርጉ ነበር? ያሳድዱ ነበር ይላል። ቁጥር 12 ላይ ጠላትን ማሳደድ እንደተቻለ ያሳያል። ደግሞ አቅም አልጾም፣ ግን ጠላትን ማሳደድ ተቻለ። የሚዲያም አለቆችን መያዝ ተቻለ። የጠላትን ሰራዊት ማስደንገጥ ተቻለ። እንጀራ ተለምነው ለከለከሉት የጋድ ሰዎች፣ ሱኮትና ጵኒኤል ሰዎች እንዴት ያለ ውርደት ነው! ሼም ኦን ዘም! እንዴት ያለ ውርደት ነው! ይህንን ክፍል እኔ ሳነብ ወደ ልቤ ምን እንደመጣ ልንገራችሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዓለም አቀፍ ሚስዮናውያን ወደ ልቤ መጥተዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዓለም አቀፍ ሚስዮናውያን ታሪክ ምን ይመስላል የሚለውን 30 ዓመት የኢትዮጵያ ቃለ ሕይወት ቤተክርስቲያን ግሎባል ሚሽን ጆርኒ በሚል እኔ ወደ 500 ገጽ መጽሐፍ ጽፌ ጨርሼ ኢዲት ተደርጎ ሁሉ አልቆ አሁን ሴኪዩሪቲ ቼክአፕ የሚባል ነገር አለ። ያንን ኤስአይሞች አሁን ቼክ እያደረጉ ነው። ከዛ በኋላ ወደ እናንተ እጅ አንዳንድ ይደርሳችኋል። ብዙ ተአምር እግዚአብሔር የሰራበት ነገር እዛ ውስጥ አለ። ቤተ ክርስቲያን ጸልያ መጽሐፍ ቅዱስ በራሳቸው ላይ አርጋ ለወንጌል ጦርነት ውጡ፣ ተዋጉ፣ የጠላትን ግዛት ውረሱ፣ ነፍሳትን ከጠላት መንጋጋ አውልቁ፣ ወደ እግዚአብሔር መንግሥት ሕዝብን አፍልሱ ብላ ልካ ወደ ፓኪስታን፣ ሂንድ፣ ባንግላዴሽ፣ ወደ ቻይና ከላከች በኋላ ለ6 ወር ቀለብ ያላገኙ ነበሩ። ለ7 ወር ከተላኩ በኋላ ግንባር ላይ ያሉ እንጀራ የተከለከሉ ነበሩ። ኢዳ ውስጥ ኤስአይሞች ያንተ እኮ ኔጌቲቭ ነው፣ ነገ ትሄዳለህ፣ ነገ ትሸኛለህ እየተባሉ የቆዩ ነበሩ። በጣም የሚገርም ነው። ከምዕራብ አፍሪካ ይቀለብ ያለመኖር ምክንያት ወደ ወላይታ ወደ ኢትዮጵያ ተመልሶ ዓመት የቆዩ ሚስዮናውያንን አስታውሳለሁ። ዓመት ሙሉ ቤት ተቀምጠው ወንድማችን አማኑኤል አታና ኢቴ መሰለች ጎዴቦ the heroes of the gospel የወንጌል ጀግኖች ዓመት ሙሉ አገር ቤት ቁጭ ብለው 10 ሚሊዮን ሕዝብ እያለ ከዛ የምስራቁ በር ተዘጋ፣ የምዕራቡ በር ተዘጋ፣ የደቡቡ ተዘጋ፣ የሰሜኑ ተዘጋ። አንድ ግለሰብ የጌዴኦ ሰው አንድ ግለሰብ እግዚአብሔር አስነሳ። ለእኔ ያ ምንድን ነው? ለጌዴዎን የተከፈተው የምስራቁ በር ነው። አንድ ግለሰብ ተነስቶ እነሆ ወንድሞቼ ዛሬ በሚሽን ፊልድ ናቸው ያሉት። ክብር ለኢየሱስ ይሁን። ወንድሜ መሰለ ኮሮቶና ባለቤቱ ብዙነሽ ሾንጋ
the heroes of the gospel አመት ሙሉ በኢትዮጵያ ምድር ተመልሰው ቆይተዋል። ሀብቴ ዳዲ ይባርካችሁ። ይሄንን ነገር እዛ አገር አሜሪካ ላሉ ወንድሞቻችን ንገሯቸው፣ አድርሷቸው። ይሄን መልእክት እኔ እናንተን እየሰበኳችሁ ነው፣ ለነሱ አድርሱ። ይሄ መልእክት ሪኮርድ እየሆነ ነው ያለው። እኔ በጣም ነው ደስ የሚለኝ። ብዙዎች ጀግኖች ናይጄሪያ ላይ አንድ ግለሰብ ሚስዮናዊ $1000 በአመት ለቪዛ ይክፈል ተባለ። ለልጆች 500 ለገ የራሱን ይክፈል፣ የሚስቱን ይክፈል፣ የልጆቹን ይክፈል። ከየት ያምጣ? ገንዘብ ያልተለመነበት ቦታ የለም። ገንዘብ ጠፋ። እኛ ሲጠፋ ምንድነው የሆነው? በእግዚአብሔር ፊት ተንበረከክን። ጌታ ሆይ መዝሙረ ዳዊት ምዕራፍ 50 ቁጥር 10 ላይ በሺህ ተራራዎች ያሉ እንስሳት የኔ ናቸው አላልክም? እኛ 999ን አንፈልግም። አንድ ተራራ ይዘዝ ባኪ፣ አንድ ተራራ ይዘዝ። በገንዘብ እጥረት ምክንያት እነዚህ ልጆች ከፊልድ እንዳይመለሱ አደራ ብለን በእግዚአብሔር ፊት ጸለይ። እግዚአብሔር ጣልቃ ገባ። የመንግስት ፖሊሲ ተቀየረ። ኢየሱስ ጌታ። የመንግስት ፖሊሲ ተቀይሮ ልጆቹ አሁንም ፊልድ ላይ ናቸው ያሉት። ውጊያው በእንጀራ ብቻ አይደለም። ኖ ኖ ኖ ኖ ኖ ኖ ኖ ምንም ብደክሙ ይዋጉ ነበር ይላል። ጠላትን ያሳድዱ ነበር። ጠላትን ያስደነግጡ ነበር። ክብር ለጌታ ይሁን። እኔ ዛሬ 2 መልእክት ለእናንተ ማቅረብ ፈልጋለሁ። የኢየሱስ ወታደሮች ጸልየን የሸኘናቸው ፊልድ ላይ አሉና እባካችሁ እንጀራ ስጧቸው። በእንጀራ ምክንያት እባካችሁ ማንም ወደ ቤት አይመለስ። በእንጀራ እጦት ምክንያት ማንም የቃለ ሕይወት ሚስዮናዊ ወደ ቤት ከፊልድ አይመለስ። ግን አንድ ልነግራችሁ የሚፈልገው ሙሉ የኛ ልጆች አሜሪካ ያሉ ቸርቾች እግዚአብሔር ባርኳቸው በተለያዩ ቦታዎች ያሉ እንዲያውቁ ነው የሚፈልገው። እናንተ እንጀራ ባትሰጡም ምንም 0.5 ሳንቲም ባትሰጡም ጦርነቱ ይቀጥላል። አይመለስም፣ በፍጹም አይመለስም። ተስፋዬ አርካና ሃና ኤከሶ በባንግላዴሽ ላሉት ችሮታ አያስፈልግም። kind of donation አያስፈልግም። these are not beggars። ምንም አይነት ነገር ሲታረጉ on this ongoing battle በዚህ ውጊያ ላይ ተስፉ ባንግላዴሽ መሆን የነበረብኝ እኔ ነኝ። የኔንም ጭምር ውጊያ ጭምር እየተዋጋንህና ብለን ነው መስጠት ያለብን። ለገና ታሪኳ ስንቶች በናይጄሪያ ሀገር ላሉት ከንቶ ዶኔ ችሮታ ከሆነ የተራድኦ ድርጅቶች ቻሪቲዎች አሉ። ኖ ይሄ የቻሪቲ ጉዳይ አይደለም። በዚህ በኦንጎይንግ ባትል ላይ ፓርቴክ የማድረግ ጉዳይ ነው። ከጌዲዮን ጋር የመሰለፍ ጉዳይ ነው። አብሮ ግንባር ላይ እኔ መሆን ነበረብኝ። እኔ ባልችል እንኳን እኔ በአካል መሄድ ባልችል እንኳን በመንፈስ በጸሎት ባለኝ ነገር ጌዲዮን ሆይ ካንተ ጋር ነኝ የማለት ጉዳይ ነው። በዚህ በጉልበት ሂድ፣ እስራኤልን ከሚዲያን እጅ አድን፣ እነሆ ልኬሃለሁ ያለው እግዚአብሔር ጌዲዮንን አይጥልም። እነዚህን ልጆች አይጥልም። እንጀራ ባይኖርም ገንዘብ ባይኖርም እግዚአብሔር አይጥልም። ማቴዎስ 28:19 ላይ እንግዲህ ሂዱ ብሎ ወደ ቤት አልተመለሰም። ምን ሆነ? እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ሆናለሁ። ያን ጥቅስ በተለያየ ቦታ እናነባለን። but it was spoken in missions context። ሂዱ ካለ በኋላ ከእናንተ ጋር ነኝ ያለው እግዚአብሔር ከነሱ ጋር ነውና እነሱ አይመለሱም። መልአኩ ለጌዲዮንም አለው እኮ እግዚአብሔር ካንተ ጋር ነው፣ ካንተ ጋር ነው ጌዲዮን አለ። እግዚአብሔር ካለ ሁሉ አለ ማለት። የሱኮትና የጵኒኤል ሰዎች እንጀራ ስለከለከሉ በሌላ መንገድ እንጀራ ሊያዘጋጅ እግዚአብሔር ከጌዲዮን ጋር ነበረ። በሰሜን በደቡብ በምዕራብ በኩል ያለው በር ብዘጋ እግዚአብሔር በኖባህና በዮግባ በምስራቅ በኩል ሌላ በር ከፈተለት ለሱ። ውጊያው ቀጠለ። ዛሬ እያደረግን ያለነው ስፒሪቹዋል ባትል
ይሄ ውጊያ እንጀራ ስለሌለ አይቆምም። አይ ነው ለማንም የማንንም ድህነት በወላይትኛ ሊበል ኦፑሶ ላላነው ከዞ ሰንተካኝ ሞፕቴ ኦሂ የሰተታ ላመነው ከዞ ሰንተካኝ ሞፕቴ ግን ኢንቲስ ኦንጎይንግ ባትል ላይ ፓርቴክ ለማድረግ ቤተ ክርስቲያን ፖለቲሳይዝ ተደርጋለች። ሚሽን ፖለቲሳይዝ ሆኗል። 90% ውሸት። የኢትዮጵያ ግሎባል ሚሽንስ የሚመራው ማን ነው? ዶክተር ቀለሜ ቃላ የእግዚአብሔር ሰው። ግሎባል ሚሽን ላይ the longest serving አገልጋይ ማን ነው? ተስፋዬ አባድሯል። 0.5 ሳንቲም በኪሳቸው አይጨምሩም። እንዲያር ፖለቲሳይዝ ተደርጓል። ይሄ ከሰይጣን ነው። እግዚአብሔር ከሰጣችሁ ነገር እናንተ አሜሪካ ሀገር ያላችሁ ግሎባል ሚሽን ፊልድ ላይ ቴልግራውንድ ላይ ያሉትን እንጀራ እንድትሰጧቸው እኔ አሳስባለሁ። ለምንድን ነው የሱኮትና የጵኒኤል ሰዎች እንጀራ የተከለከሉት? this is very important portion። በዚህ እኔ አበቃለሁ። በቃ መልእክት ለምንድን መጽሐፍ ቅዱስ ዝም ይላል? ግን በግምት they were not sure of Gideon's victory 300 ሰው ይዞ ሄዶ 135,000 ሰውን ያሸንፋል የሚል እምነት አልነበረውም። ኖ they didn't have ምንም አላመኑም የሱን if he loses they get into trouble for providing support for Gideon ስለደገፉት ችግር ምንም ሳይደግፉ እንኳን ሚዲያማውያን እያስቸገሯቸው ናቸው አይደል? ይህንንማ ጌዲዮንን ካሸነፉ እኛንማ ጉድ ያደርጋሉ ብሎ they didn't have any trust። አሁን አበራ አየለና ባለቤቱ ደስታ በዚህ በግብፅ ሀገር there is political animosity ታውቃላችሁ፣ በግብፅና በኢትዮጵያ መካከል ያለውን ነገር anytime anything can religious animosity of every sort ነው እዚህ ያለው። anytime any moment I could die here። አሁን በተለይ በሰሜን ኢትዮጵያ ላይ ብዙ ነገር እየሆነ ነው ያለው። ምንጩ ከየት ነው? ማን ነው ቀስቃሹ? ማን ነው ፋንድ እያደረገ ያለው? ይሄ ኦብቪየስ ነው። እኔ መንገር የለብኝም ለእናንተ። ከዚህ ነው ሁሉ ነገር። በዚህ አይነት ሁኔታ ውስጥ ያለው እኔ እዚህ ጋር ግን የክርስቶስን ውጊያ የወንጌልን ውጊያ እየተዋጋነን። እባካችሁ በመንፈስ ከኛ ጋር ሁኑ። እንጀራ ፕሮቫይድ በማድረግ ከኛ ጋር ሁኑ። ቤተ ክርስቲያናችን ልጆቿ ብዙ ናቸው፣ በጣም ብዙ ናቸው። ቃለ ሕይወት ቤተ ክርስቲያን ያቺ ትንሿ ቫይን ትንሿ የወይን ሐረግ አሁን ሰፍታ ትልቅ ሆና ብዙዎችን ወልዳለች። ግን አቅሟ ያን ያህል አይደለም። ብዙዎችን ለመላክ ታስባለች። ስለዚህ እንጀራ ፕሮቫይድ በማድረግ በዚህ ውጊያ ላይ ፓርቲሲፔት አድርጉ። ይሄ በእግዚአብሔር ፊት ትልቅ ነገር ነው። ታንክ ዩ ሶ ማች።